በቤተ ክርስቲያን ውስጥ በቅዱሳን ህብረት በመንፈሳዊ ህይወታችን ውስጥ ክብር የምንሰጠው ለእግዚአብሔር ብቻ ነው። ሰዎችን አናመሰግንም ማለት አይደለም፣ ዋኖቻችንን አናከብርም ማለት አይደለም። እሱ ሁሉ እንደተጠበቀ ሆኖ ክብር ግን ለእግዚአብሔር ብቻ ነው። እኔ በጣም ደስ ከሚለኝ ነገር አስተምሯችን አንዱ በቃ በቤተ ክርስቲያን የምንዘምረው ለእግዚአብሔር ብቻ ነው። በቃ ጳውሎስም እኮ የሚደንቅ ሰው ነበር። ሐዋርያው ቅዱስ ጳውሎስ፣ ሐዋርያው ቅዱስ ጴጥሮስ እስቲ ለነሱ አንድ መዝሙር፣ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ እስቲ ለነሱ አንዱ አንልም። ክብር ለእግዚአብሔር ብቻ ነው። ከእግዚአብሔር ውጪ በቤተ ክርስቲያን ውስጥ ሊከበር የሚገባው ሌላ አካል የለም። መዋጮ ለሌሎቹ አናዳርስም። አገልጋዩ ራሱ ያልተገባ ክብር ሊቀበል አይገባም። ምክንያቱም ቤተክርስቲያን የተመሰረተችው እርቃኑን በተሰቀለው በክርስቶስ ሞትና ትንሣኤ ነው እንጂ ለቤተ ክርስቲያን መሰረት ቅዱስ ጳውሎስ አልነበረም፣ ቅዱስ ዮሐንስ አልነበሩም። እነሱ ራሳቸው የነገሩን ስለ ክርስቶስ ነው። የእነሱን መሰረትነት የምንወስደው ስለ ክርስቶስ ስለነገሩንና የክርስቶስን ማንነት ስለገለጡልን እንጂ እነሱ አይደሉም ዋናው። እና ክብር ለእግዚአብሔር ብቻ የሚለው በተለይ ዛሬ የቤተክርስቲያን መሪዎች የሆነ ልዩ ጸጋ የሚገለጥባቸው ወይም የሚገለጥባቸው የሚያስመስሉ ሰዎች እየወሰዱት ያለውን ክብር ኮስችን በሚያደርግ መልኩ ነው መውሰድ ያለብን እና ማረምም አለብን።